ሰላም ሰላም፣ እንዴት ናችሁ? ቅድስት ተሰማ እባላለሁ። የደብረ ማርቆስ ዩኒቨርሲቲ የአምስተኛ ዓመት የሲቪል ኢንጂነሪንግ ተማሪ ነኝ። ዛሬ በዚህ ቪዲዮ ላይ የመጣሁት አንድ ርዕሰ ጉዳይ ላይ ሀሳባችሁን ሼር እንድታደርጉኝ እና እኔም እናንተ ከምትሰጡኝ ሀሳብ ተነስቼ አሁን ለምነግራችሁ ርዕሰ ጉዳይ መፍትሄ ለመፈለግ ነበር። ጉዳዩ የሚያተኩረው በቪዥዋል ኢምፔርድ ተማሪዎች ላይ ሲሆን በግቢያችን ውስጥ በአብዛኛው በምናስተውለው ቪዥዋል ኢምፔርድ የሆኑ ተማሪዎች ሃንዳውት ወይም ደግሞ ሃርድ ኮፒ በሚሰጣቸው ጊዜ ሪከርድ የሚያደርግላቸው ተማሪ ይፈልጋሉ እና በዛም አብዛኛውን ጊዜ ሲቸገሩ እናያለን። እሱኛውን ችግር ለመቅረፍ ምን የተሰሩ ነገሮች አሉ የሚለውን ለማጣራበት ጊዜ አንድ አፕሊኬሽን ዴቨሎፕ ተደርጎ ነበር። አፕሊኬሽኑን ደግሞ በኤአይ በመደገፍ ሶፍት ኮፒ በሚሰጠው ጊዜ ኤአዩ ኢንተርፕሬት አድርጎ አንቦላቸው ቮይስ ሪከርድ ያደርጋል። ነገር ግን ያ አክሰንት ወይም ደግሞ ቮይሱ በሚደመጥበት ጊዜ አክሰንቱ ከባድ ስለሆነ በአብዛኛው ለሀገራችን ተማሪዎች ትንሽ ቻሌንጅ ስለሚያደርጋቸው እሱኛውን ፕሮብሌም እንዴት መቅረፍ እንችላለን የሚለውን ሀሳባችሁን እንድታጋሩ ነው። በምን አይነት ሁኔታ ልናግዛቸው እንችላለን የሚለውን ኮሜንት ሴክሽን ላይ በመጻፍ እንድትተባበሩ ይጠይቃሉ። በተጨማሪም ደግሞ በጎ ፈቃደኛ የሚል የቴሌግራም ቻናል አለን። እሱን ቻናልን በመቀላቀል እንድታግዙ ይጠይቃሉ። አመሰግናለሁ።